ሰላም ሰላም የሞት ተከታታዮች ዛሬ በጣም አስደናቂ እና በጣም አሳዛኝ የሆነ ክስተት የተፈጠረ ታሪክ ይዤላችሁ ቀርቤያለሁ። ዛሬ ይዤላችሁ የምቀርበው ታሪክ በጣም በ15 ዓመት ልጅ በአምስተኛ ክፍል ተማሪ ላይ የደረሰውን በደል ነው። በጣም ነው አሰቃቂ በጣም ከባድ የሆነ ጊዜ ላይ ደርሰናል። ሰብአዊነት የማይሰማው ፍጡር ግን ሰው ሆኖ ሰብአዊነት የማይሰማው ፍጡር እያየን ነው። በጣም ነው የሚያስፈራው ዘመኑ ራሱ። አሁን ልጅቷ ላይ የደረሰውን ታሪክ እነግራችኋለሁ። በዚህ ላይ እያንዳንዱ ኢትዮጵያዊ ማድረግ የሚገባውን ነገር በትብብር ልጅቷን ታሪክ ከሰማን በኋላ በትብብር ማድረግ የሚገባን ነገር እናደርጋለን ማለት ነው። ታሪኩን ሙሉ እንድትሰሙት ጋብዛችኋለሁ። አዳምጡት በእውነት ካዳመጣችሁት በኋላ ታሪኩ ሙሉን ይገባችኋል። በጣም አድምጡት በቃ ልበላችሁ። ወደ ታሪኬ ልግባ። ልጅቷ የ15 ዓመት ልጅ ስትሆን ባስገድዶ መድፈር አርግዛለች። የ15 ዓመት ልጅ ስትሆን የአምስተኛ ክፍል ተማሪ ናት። በጣም የደሃ ቤተሰብ ናት። ያሳዳጊዎቿ ተቸግረው ነው እሷን ራሱ የሚያሳድጓት ቤተሰቦቿ በጣም በመከራ ነው እሷን ራሱ የሚያሳድጓት ቤተሰቦቿ በጣም ደሃ ናቸው። በዛ ላይ በጣም በጽኑ የታመመ ወንድም አላት። እሱን በማሳከም ላይ ያለች ነው ያስገድዶ መድፈር የደረሰባት። ምግብ አብስላ ሆስፒታል የምታመላልስለት እሷ ነበረች። አስገድዶ መድፈሩ ብቻ ሳይበቃ በዛ ላይ አርግዛ ወልዳለች። በጣም ነው የሚያሳዝነው። የ15 ዓመት ልጅ ማሳደግ አይደለም ራስን ለመምራት ራሱ በጣም ፈታኝ ነው። ከባድ ነው። እውነት ነው የምላችሁ። ትዳር አድርጎ ልጅ ወልዶ መኖር ራሱ ልጅ ማሳደግ ምን ያህል ከባድ እንደሆነ ይታወቃል። አሁን ትዳር አድርጎ የሚኖር ሰው ራሱ ምን ያህል እየተቸገረ እንዳለ ደና እንኳን ሰርቶ የሚገባ ራሱ በጣም እየተቸገረ ነው። አይደለም አንተን ተቸግሮ የሚያሳድግ ቤተሰብ ላይ ሆነ በዛ ላይ ልጅ ደርበበት በጣም ከባድ ነው። አሁን እቺ ልጅ ያጋጠማት ክስተት ይሄን ይመስላል። አሁን የምነግራችሁ ነገር እቺ ልጅ በጣም ትላልቅ የሚባል በደል ደርሶባታል። ስነልቦናዋም እንደ ድሮ አይደለችም። በጣም የስነልቦና ችግር ደርሶባታል። በዛ ላይ አስገድዶ ሲደፍራት አካላዊ ጥቃት ስለደረሰባት አካላዊ ጥቃቷ ደግሞ ራሱ ያመጣው አሉታዊ ተጽዕኖ አለ። ይሄ መቋቋም ራሱ በጣም ከባድ ነው። በዛ ላይ ስነልቦናዊ ተደርቦ በጣም ፈታኝ ነው። ከዛ በመቀጠል ኢኮኖሚያዊ ችግር አለባቸው። ቀድሜ እንደነገርኳችሁ ቤተሰቦቿ እቺ ልጅ በጣም እርዳታ ታሻለች። አስገድዶ የደፈራት ሰው ራሱ በሕግ እንዲጠየቅ ተከሶ ነበረ። በሕግ ከተጠየቀ በኋላ ያው የዚች ሀገር ሕግ አንዳንዴ በጣም ፈታኝ ነው። አንዳንዴ በጣም ከባድ የሚባልበት ደረጃ ነው። ያው አንዳንዴ አቅም ከሌለህና ደሃ ቤተሰብ ከሆንክ ፍትህ ራሱ ወደ አንተ ፊቷን የማዞራ አድቫንቴጅ በጣም ከባድ ነው የሚሆነው። ያው እስኪጣራ ተብሎ በ7000 ብር ዋስ ነው የተፈታው። በጣም ነው የሚከብደው። እንዲህ አይነት በደል ደርሶባት እንዲህ የሆነ ችግር ደርሶባት አሁን በ7000 ብር ዋስ ተፈቶ እሷ ምትበላው የላት ምትጠጣውም የላትም ቤት ውስጥ ተዘግታ ይዋለች። በዛ ላይ የ15 ዓመት ልጅ ትምህርቷን አቋርጣ በዛ ላይ አካላዊና ስነልቦናዊ ጥቃት ደርሶባት በጣም ነው የተቸገረችው። ውድ የዩቲዩብ ተከታታዮቼ አሁን እቺ ልጅ እርዳታ ያስፈልጋታል። ሌላው አካላዊና ስነልቦናዊን ጉዳቷን መመለስ ባንችል በአንድ ነገር ግን ደግፈን ልናድናት ልንንከባከባት ይገባል። እንደምናድናትም እርግጠኛ ነኝ። መርዳት የምትችሉ አካሎች ስልክ ቁጥሯ ሙሉ አድሬሷ አለ እኔ ጋር እነግራችኋለሁ። ከዛ በኋላ መርዳት የምትችሉ በምትችለው አቅም የወጋገን ባንክ አካውንት አላት። በዛ ወጋገን ባንክ ላይ በማስገባት መርዳት የምንችለውን እንርዳት። መርዳት የማንችለው አካል ደግሞ ሼር በማድረግ ሼር መቼም የሚያቅተው
ወይ ደግሞ ማድረግ የሚከብደው አይኖርም። ይሄ ኢኮኖሚ አይጠይቅም። ሼር በማድረግ እሷ ሊረዳት የሚችል አካል ሐሳቡ እንዲሰማው ሐሳቡ እንዲካፈለው በማድረግ እሷ እንዲረዳት ማድረግ ነው። ያው እንደነገርኳችሁ ቤተሰቦቿ በጣም ድሃዎች ከመሆናቸው የተነሳ አይደለም ልጇን ደርቦ ለማሳደግ እሷንም በመከራ ነው የሚያሳድጉት። በዛ ላይ በጣም የታመመ ወንድም አላት ሆስፒታል። እሱን ራሱ በስንት መከራ ነው እያሳከሙት ያሉት። በጣም ነው አሳዛኝ። እኔ እንጃ በቃ ለመግለጽ ራሱ አሁን ቃላት እያጠሩኝ ነው። በጣም ነው ከባድ። የ15 ዓመት ልጅ እንዲሞና በጣም ነው የሚከብደው። መደፈሯ ሳይበቃ ስንት ተስፋ ያላት ስንት ቦታ ደርሳለሁ ብላ የምታስብ በወርቃ ያልጠገበች እንቡጥጥዬ ሕፃን እንዲህ ተስፋ በእንጭጩ ሲቀጭ ህሊና ላለው ሰው በጣም ነው የሚከብደው። በጣም ያሳዝናል። እውነት ይሄ ኢትዮጵያዊነት ባህሪ አይደለም። ይሄ ኢትዮጵያዊነታችን ሊገልጽ የሚችል አይደለም። እውነት ነው የምላችሁ። አሁን ግን ኢትዮጵያዊነት በሚገልጽ የኛ ማንነት በሚገልጽ ችሊ ልረዳት ልንከባከባት ይገባል። እውነት ነው የምላችሁ። በጣም ቀላል ሊሆን ይችላል። አንድ ሰው 10 ብር 20 ብር 50 ብር ቢረዳት ለሱ ቀላል ልትሆን ትችላለች። አንድ ቦታ ላይ ቁጭ ብሎ ሻይ ቡና ብሎ የሚያጥፋት ብር ልትሆን ትችላለች። የለውም የሚባል ሰው ራሱ ማለት ለሷ ግን የብዙ ሰው ተሰባስቦ ትልቅ ችግር ነው የሚፈታላት። በጣም ትልቅ ችግር ማለት ነው። በውጭ ሀገር የምትኖሩ ኢትዮጵያኖች ደግሞ የምትችሉትን ያክል ለሷ ተስፋ ይሆናታል። የኔም ያቅሜ ናት የምትለውን እንድትረዷት በትህትና ለምናችኋለሁ። እርዷት። በቃ አቅም ያለው ኢትዮጵያ ውስጥም እኔ እውነት ነው የምለው ቅን ልብ ያለው ሰው ካለ ከአንድ ሰው ራሱ አታልፍም። እቺ ሕፃን ልጅ በጣም አሰቃቂ የሆነ ነገር ነው የደረሰባት። አካውንቷን እነግራችኋለሁ። እሷን ማግኘት ከፈለጋችሁም ስልኳን እነግራችኋለሁ። ስልኳ ላይ በመደወል ማግኘት ትችላላችሁ። አሁን ስልክ ቁጥሯ 09 14 13 91 86 ሰላም ጨርቆስ ትባላለች ልጅቷ። የወጋገን ባንክ ቁጥሯ ደግሞ 08 82 07 14 31 701 ነው። እደግመዋለሁ 08 28 07 14 31 701 ከፊትም ጽፌላችኋለሁ። እዩት። ስልክ ቁጥሯም አለ። ስልክ ቁጥሯንም የአካውንት ነምበሯንም ጽፌላችኋለሁ። እዩት። ከዛ መርዳት የምትፈልጉት እርዷት። እቺ ልጅ የምትኖረው አካባቢ ሽሬ 02 ቀበሌ ነው። ሰላም ጨርቆስ ትባላለች። ደውላችሁ ማረጋገጥ ትችላላችሁ። ሌላ ቢቀር ደውላችሁ ማጽናናት